እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል አባቴ። ነው ያጥበብናትሽ ዋ በላት እኮ ድረሽላት እንጂ ልትበይ። አረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፋም። ነይ እስኪ ዛሬ እንዴት ነሽ? በእናትህ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድነው መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪኝ፣ ፏላ አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስቲፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ። የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ በስነ ስርዓት። እሺ አንዴ ብቻ አድድ ስጪ። ጉንፋን ነው በእናትሽ። ለሊት ስቱዲዮ ስለነበር ልጅ ነው በእናትህ። ይሄሽ ነው መዘፈንልሽ አሁን ብራዘሬ እንዳትለኛሁ ፍቅርሽ ይረታ መላሳት አይለኔ። ምንድነው ወንድሜ? ምንድነው ግማታ አይደለም እኮ ሰላም። እንዴት ነው ወንድማችን? ምንድነው? እናቴን አደራሽ ስንቱን ያሳደገችኝ እናቴን አደራ አንድ ነገር ክፉ እንዳይነጋት። ምን ሆነ ነው? ማታ ከስራ ስወጣ በቃ የመናጤ ልጅ ብሎ ሰደበኝ። እኔ ደግሞ ነፍስ ያደኩበት ነው። እግሩን ቀረጥኩት በገጀራ። ተጨካኝ ነው ግን እንኳን የሚያረክ እኔ እሱ እኮ አይደል መግደሌ እኮ አይደል የሚጸጽተኝ። የሁለት ልጆች አባት እኮ ነው ሰውዬው። ሁለት ልጅ ያለ አባት አስቀረ። እኔ ችግር የለውም ከ15 ዓመት በኋላ ምናምን መውጣት አይቀርም። ግን 3000 ብር ነው ያለብኝ አንተ ጋር ብድር። የሆነ ለግላግል ይመጣል አራት ጥርሱን ስላሸር ምን ማለት ነው? 3000 ብር አንተ ኪት ነው ምን ነው ገብላችሁ የለ እናንተ ምን ነው ታውቁ? ጓደኝነት ለመቼ ነው? እኔ እዚህ ነገሩ እኔ ለኝም ላሴ ኪሱን ታውቁ የለ እንዴ? ልጁ ታውቃለህ? የእናንተ ጓደኝነት ታራ ምኑ ላይ ነው? አንተ የተሰጣሽ ሮዘ ነው የገባው ምንድን ምንድነው? ባልጃራ ላይ ሽሮ የዘገምኩት ማማ በልጥ ደግሞ ያበዙታል። አንተ በክት ምንድነው? ሽሮና ነፍስ ነው የሚገናኘው። ምን እባክሽ የነ ማማ በልጥ እኮ ነው። የነሱ ሽሮ ደግሞ ቅመም አለው። አንድ ዘግኜ በበላሁት እኮ ነው እንደዚህ ያሳስረውኝ እኮ 24 ሰዓት ሊሞላኝ ነው አሁን። አንተ ሽሮና ሽሮ ነፍስ ምንድነው? አሁን እኮ ኑሮ ውድነት እኮ ነው። ኩላሊት በሉት እኮ የሽሮ ዋጋ እኮ ላይ አንተ እውነትማ አለው እኮ ግን እኮ ሽሮና ኩላሊት እኮ ኩሏን አልዋጋው እኮ ቅመሙ ነው የተሻለ ቅመም አላቸው ምናምን አላቸው። ያበደ እኮ ነው ሽሮአቸው እኮ የሚገርም እኮ ነው። በእናትህ ቤትን ብዬ ስገባ ሽሮአቸውን ቀምሽ። ኧረ እባክሽ በጣም ያበደ ነው። በቃ ምንም ሳትይዙ ሊመጣችሁ መጣላት እኮ ተጣሉ። ግን ቂጡን እኔ ነኝ ሞጋው ያማችኋል። ወይኔ በቃ ወንድ ማጣት ያ ሁሉ ነገር እያለ ያማል። ቃስ ብላ አትሄድም እንዴ? ምንድነው አንተ እየሮጣችሁ የምትወጡት ምንድነው? አፈሳ ወጣት እየታፈሰ አሮጥም እንዴ? ስንት አመት ሮጥኩኝ ስንት አመት እንዴ? አገሬን አስጠራለሁ ለነሱ የሮጥኩትን ሩጫ ብሮጥም አሮጥም የመጣ ይምጣ። ቁም እንዳታ ትበላሻል። ኧረ ጭራሽ ላይ ፍላይ ስለሆነ ነው እንጂ ሽንኩርቱ ከ5 ብር አይቀንስም። ያውነት ወይ እኔ ወጣምሻ ከሩ ነው እየሮጠ ያሉት ያዛቸው ጭራሽ አምዳት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ቦጥሷል። በዚህ ኑሮ ውድነት እንኳን ታፊሺ እንደውም ቀልያለሁ። በሽንኩርት አልዋጋም እንኳን እንትን አጥፊ ሽንኩርቷን ባመስ ሽንኩርቷን ባ ያረ መጣው ዛሬ ነኝ እኔ ምሳ የምጋብዘው። ማናችሁም እጄ እንዳትይዙኝ ያመራ። ኧረ ምንድነው እንጂ ምንድነው? እዛ ጋር ዱርዮች አሉ። በእናትህ አሳልፍ ለስልክ እንዲወስዱብኝ ምን አገባኝ። ሌባ ደግሞ በዚህ መጣችሁ። በዚህ ሻሻ ቆዳ ቀይረሽ ነው ወረዘ ይጂ ያክ ሌባ ይጂ ምን ትመስላለች? በእናትህ አንዷ እየለከፈችኝ እኮ በእናትህ እዚህ ቆይ በእናትህ መልሽ ይለውልህ። አሁን ባንተ ምክንያት ቢደፍሯት ተመለሱ ወንድሜ እገዛት። ነይ በእናትሽ አንቺ ነይ አስኮን ነይ። ማን ነው እዛ ጋር ያስቸገረሽ? ምንድናቸው? ወንድ የለም ነው አገሩ። ነይ እባክሽ ዝም ብለሽ ምንድነው? እነዚህ ናቸው ያስቸገሩሽ? ሂጂ አንቺ እዛ ጠለሱ ጋር ጠብቂኝ። ወንድ አያውቁም። ምንድነው እናንተ ጉልበታችሁን ታሳዩ ሴት ጋር ነው እንዴ? ምንድነው አንተ ጸጉርን ይዤ እንደ ጅራፍ እንዳላ ነው ጋር አንተ ዝም ብለሽ ሄድ እባክህ። አንተ ባበጠ መሰለህ እንዴ? ድንችም በሹካ ነው የሚነሳው። እባክህ የምትናገሪው ነገር አሰ ምንሽ የመጣላት ነው ፈልጋችሁ ነው እንዴ? አንተ ማን ነው የሚጣለው? ወይ እዛ ጋር አውርተን እንምጣ። እዚህ ሰው ያገራግረናል። ነው በዛሽ ገባ ብለን ነው ቅያስ ጋር ነው ሎኬሽን ልከምራን ነው ወራን ቆይ ያገኛለሁ። በእናትሽ ፊክስ አረኳቸው እኮ ትንሽ አስቸገሩ እንጂ ኧረ በፓስታ ውሃ ነበር ፊቴን የታጠብኩትና ለዛ ነው ገርጥጬ ነው። አሁን ስለጎዷቸው ማለት ትልቁ ትንሽ አስቸገረኝ። ግን እሱ ፊክስ ስላደረኩት ሰፈር ቀይር እሺ፣ እንዳይከሱሽ በእናትሽ እኔም ሌላ ጣጣ ውስጥ እንዳይከቱኝ። በጣም ኃይለኛ ናቸው እሺ። ድሮ ምን መጥፋዬ ሴት ነው አውቀዋለሁ። እቺ ከርከሮ የመሰለች ልጅ በእናትህ አርፌ መንገዴን አልሄድም ነበር። አረ ማን የሚበላ አንዴ እንዴት አባቷ ነው የምታምረው? አረ ኪድላ ተስተረስተረስ እንዴት አባሽ ነው የምታምረው? በላት ስልኬ ልስጥሽና ደውይልኝ። እየወገቤን እየጫማዬን እየንተኔን ምንድን ነው የምትላቸው? በእናትሽ አንቺን ብለን አረ ነው ታዲያ ለፊልሽ ክብር የለም። እንደና ዝም በይ አንቺ ሸረሪት
ቀንጥሎ ነው እንጂ ያበደ ሞዴል ነበር። እሺ እኔ ሴቶች በሲኖ ተጭኖ መተው ነበር የሚሾፍ ዘመናት እሺ ትቆራለች እንደዚህ ምንድነው ማየው የምራችሁ ነው ነው እስኪያተ ምንድነው ቢልሽ አረ በቃ ማለፊያ አጣን እኔ ወንዱ ዘንድሮ እኮ ፈልቶበታል በቃ እኔንማ እንደዚህ አድርገው ነው ቂጤን የመታኛውን በዚህ ጋር ስናልፍ እንደኔ ቆንጆ ብትሆን ማይች ልጅ በቃ ይገለዋታል ጭራሽ ሱሪ አድርጋ እኔ ሱሪ አባር አስገድዶ ነው የሚደፍረኝ ህግ ባለበት ሀገር ሴት እኮ መብት ናት ሴት እኮ ኑሮ ናት ባለጌ ኑሮ አይደለም እንዴ መኖሪያ ነጣ እንዴ በሰፈራችን ወንድሜ ሰዋው በቃ በጣም ወዳለሁ አዝናለሁ በገነት እንገናኝ ወደዛ ይታንቺ ደግሞ ያታፍረ ይሄ ተረከመሽ ሽማግሌ እኮ አስቸገረ ጎረቤት ነው ገለባ ነው ይሄ ሰውዬ እንዴ አራጣ አበድር እንጂ ሚስትህን አበድረኝ ነው እንዴ ያልኩት ይሄን ያህል ተሸማቀቅኩኝ እኮ እንደዚህ ለመጠየቅ ዛሬማ ሂጅ ጉድ ነው የማየው እስኪ ምን ያዋል ሰላም ዋሉ ጋሽዬ ሰላም ዋሉ መጣን ተቀለሳ ከልጆ ቆዳ ነው ጭራሽ ደግሞ አይንህን በጨዋት ነው መጣ ከልጆ ቆዳ ነው እንዴ ሰሩት ወንበሩ አይንቀሳቀስም እንዴት ነው ጋሽዬ የኔ ጣፋጭ ይናፍቁኛል እኮ ምን አገባ ያው ስለሚናፍቁኝ ነው ጋሽዬ ልጆቹ ደህና ናቸው እነዛ ታባይ ልጆች እሺ ምን ፈልገህ ደግሞ መጣሁ እንደው ጋሽዬ እንደው የሆነች ነገር ፈልጌ ነበር ምን አራጣ ፈልጌ ነበር አሁን ጨምሬ ነው የምሰጣችሁ ጋሽዬ እናቴ ምን አራጣ ፈልጌ የባለፈው መች ከፈልክና ነው ደግሞ አሁን አራጣ የምትለው ጋሽዬ የእውነት አሁን 1 ሚሊዮን ብር አሸናፊ ለሆነ አይንህን ሳላወጣ ይውጣ ምንድነው ጋሽ 1 ሚሊዮን ብር አሸናፊ ለሆነ ነው አይሰሙኝም እንዴ ቆይ እስኪ አንተ እንደው ማን ይሙት 200 ብር አይተህ ታውቃለህ 1 ሚሊዮን ብር አይደለም ጋሽ ፌር እንደያዘጋጀውን ቻሌንጅ አልሰማሁም አይሉኝም መቼም ጋሽ ከ250 ሺህ ብር እስከ 1 ሚሊዮን ብር አሸናፊ የሚያደርግ ቻሌንጅ ተጀምሯል እሱም የሚሆነው ደግሞ የፈለከውን አይነት ታለንት ይዘህ መተህ ስትፈልግ በስክስታው ስትፈልግ በድምጽ ስትፈልግ በፈን እኔ ደግሞ ታቁኛላችሁ በፈን ይታወቁኝ 1 ሚሊዮን ብር አፍሼ መጥቼ ላንተ ነው መሰጠው የእውነት ጋሽ ከኛ የሚጠበቀው የሚሪንዳን አካውንት ታግና ሜንሽን በማድረግ ቪዲዮ በተለያዩ ሶሻል ሚዲያዎች መፖስት ነው የሰው ሁላ ልጅ ይኸው ሚሪንዳ ቻሌንጅን ተሳትፎ ቤተሰቡን ይጦራል ያንተ ልጅ ቁጭ ብሎ አልጋ ያሙቃል ታነስና ስራ በልሽ አሁን ይርጣ እንዳንተ የበሰበሰ ልጅ አንድ ፓስታ 300 ብር ጉድ እኮ ነው እንዴ ሲያዩ እኮ እንደዚህ መበላ መስል ረባለው አበላል ይሄ ኑሮ ድነት እኮ ገና እርስ በርስ ሳያበላላን አይቀርም ህሊና ከሌለ ናና ብላ ይሄን ሹካንስ ጉሮሮ ስከተልህ ያኔ ሁለተኛ የለም በድበኝ እንዴ አንተ አፈታም እንዴ ዜታኩሬ እኮ በጣም እኮ ነው ማደንቅ እንዴ ሰላም ነው እንብላ ይባልም እንዴ ሳልጠራ አረ ቆይ ምን ነው ገርተ ያንካለ ከመጀመሪያችን ተጣበ የኔ አባት ላጉርስ እንዴ ሳልጠራበት በላብኝ እኔ ለራሱ አልበላሁም ነበር በጣም ትበላለህ በቃ እንደበላ ግፈለው እንደበላ ግፈለው አስተናጋጅ እኔ አልከፍልም ራሱ እንደበላ ራሱ ይክፈል ለካንከነንም ጉረሶች ሰላም ጤና ይስጥልኝ ከሳቶች አክም ቤት ነበር የምንመጣው እዚህ ቤት ሾው ታሟል የሚባል ስልክ ተደውሎልን ነበር ምን ባክ እኮ 2 ሳምንት በቃ ያቀረብልነት ሁሉ እየበላ ያሽተተ ነው የሚመልሰው ኦኬ አይበላም ምግብ በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ እሺ እንካስቲ ያው ይሄን እኮ ነው አልበላም ያለው እንዴ ጋሺ ምን ሆንክ ይወር ደሞ ዜና ይወበካል ኧረ አንተ ቀልደኛ ነህ ለኔ ነው አይደል ኧረ ውሻው ምግብ ነው አልበላ ያለው ይሄን ነው አልበላም ያለው ኧረ ጋሺ ውሻውን ቼክ አድርጋችሁታል ቼክ አድርገናል አንበሳ እንዳይሆን የምታሳድጉ ጋሺ ኧረ አንተ ቀልደኛ ነህ ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ ምንድነው ተነስ እንጂ ትርፎ በተላችሁ ውሻ አድርጋችሁ አርጉኝ እና ከሳሉ ሽንቴን በሰዓቱ ወጥቼ ይሸናሉ ተነኮ ነው ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ በእናታችሁ ይኸው ሽሮ ከመብላት ያንጻር ማለት ነው ውስጥ ባቄላው ሊበቅለው ጋሺ የሆነ ነገር ማርጉልኝ እንዴ አንተ ትቀልዳለህ ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየው ስንት ጊዜ አንዴ ያዝልኝ ማለት ጋሺ ምን ተወጣ ነው መርመሪያ እንጀራ አለኝ እኔ እንጀራ ሚዘን ወሮኔ ጋሺ በእናታችሁ ጾም ለራሱ ጾም ያለ ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ ኧረ ይሄ ውሻ አይደለም ጋሺ አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል ይሄንን ባንዴ ሂጂ አንድ ባጎር ሰው ቀጥ ነው የሚለው ጋሺ በእናትህ ይሄን ይተናገሩ አንቺ ወዴት ነው የምትሄደው ውሻችንን ከመንጂ ታሟል እኮ አታየው ጋሺ ራሴ ልከነበር መጀመሪያ አንተ ቀልል አለኝ እኮ በእናትህ ይገርማል አንተ እንደዚህ ቀይነህ ነው በእናትህ አንተ ራስህ እንደሚመስልከው ኧረ ወይኔ ጀስቲን ቢበር ለኮንሰርት መጥቶ ነው በሉኝ እንዴ ጀስቲን ቢበር ንሻምራ እኔ እኮ አድናቂሽ ነኝ እኮ ማዲያት የት አለ አንተ አብረን ስንገባ የነበር ጓደኛዬ ነህ አንተ ግን አንተ በድምጽህ ነው ያወኩት ተላልፈን ነበርኩ ቅድም በጣም አንተ ይገርማል አልተፈፈራችሁም ሴትዮዋ ጋር በጣም አንተ እኔማ እድፌ ሙሽልቅ ስታርቀው አፈርኩኝ የሆነት አፈርኩ አላፈርክም ቅልልን ያልኩ እኔማ ለሻወር ስወጣ አንተ ጋር እንደዚህ ሸቀዎቹ ባራት ባካፋ ነበር እድህን ይዛቆ ሲሆን ያው ሙጭራ ላይ ይሽም ወጣ ባንቺ ድፍ እኮ የቀበሌ ቤት ተሰርቶ ነበር ዛለ የዚህን ያክል ደክረተ ወንድሜ
ትንሽ እንትን አትልም እንዴ? ያንተም ብዙ ነበር። አሁን እኮ ግን ወዛችን መጣ እኮ አንቺ ወዛችን መጣ እኮ። አንተ ፈረንጅ ነው የመሰልከው እንዴ? እኔ እኮ ጠረጥራለሁ በውጭ እኮ የሆነ ዘር አለብኝ ወንድም። ግን ወዛችን መጣ። አሁን ብሩ ብቻ እኮ ነው የቀረን። ብሩ በቃ እሱ ነው የሚያስበላን። ለሱም ደግሞ ያበደ መፍትሄ አለ ቅመሜ። ኧረ እባክሽ እናቴ ትሙት ምን አለ? የዱባዩ ትሬነር ኤቢ ማርሻል አባት የቴሌግራም ቻናሉ ከ100,000 በላይ ሰብስክራይብ እንዳለፈ የ5 ሚሊዮን ብር ሽልማት አዘጋጅቷል። 5 ሚሊዮን ብር እናቴ ትሙት። ከኛ የሚጠበቀው የኢንስታግራም እና የቲክቶክ አካውንቱን ፎሎ እያደረግን ቴሌግራሙ ላይ ቁጭ ብለን ከ100,000 እንዳለፈ ብራችንን ብቻ መጠባበቅ ነው። 100,000 ሲያልፍ ይሰጣል። 100,000 ሲያልፍ በቃ 5 ሚሊዮን ብራችንን ቴሌግራሙ ላይ ቁጭ ብለን መጠባበቅ ብቻ ነው። የት ነው የምናገኘው? ሊንክ ባዮ ላይ ሊንክ አለ። እሱን ተጭነህ ገብተህ ጆይን ብለህ መጠባበቅ ብቻ ነው ቅመሜ። ወዛችን በጣም የወረዛ ሙሉ ስምህን ብሎ ነገር ሙሉ ስምህን ንገረኝ። ሽፈራው ሞተበት። ምን እናያምን? በቃ ሌቴ ላይ ያሉት ሁለት ፍሬዎች በቃ ስራ ቆመዋል። ፍሬዎች ስራ ቆመዋል። ምንም እንትኑንም እንዲቆም አያደርጉትም። ኧረ ጭራሽ ይሄ ሙሉ ብልት እንዳለ መቀየር አለበት። የእውነትን ኢመርጀንሲ ያስጀላለው ቶሎ ግባና ሰርጀሪ እንስራ። እሺ ዶክተርዬ፣ በጣም ለምስጋና ነው የመጣሁት። በጣም ላመሰግን። ምን አረኩኝና ነው? የኔ ታካሚ ነበርክ እንዴ? በደንብ እንዴ? አላስታውስም ዶክተር። በዛብኝ አላስታውስም። ምንድን ነበር የዛሬ ወር ብልቴን ይቀየርልኝ። 0 ፍሬ ያረኩልህ። ላንተ እኮ ግንድ እኮ ነው የተከልኩልህ እኮ። ምንም የማይበርደው እኮ እንዴ? በጣም የሚገርም ሲነሳ ብሶ። አዎ እንዴ እንደ ፕሌን እንደዚህ ቆም ነው። ኧረ ያበደ ነው። ሚሳይል ነው በእኛ እንዴ? በጣም አሪፍ ነው። እንደዚህ ማመስገን ለራሱ ግን የሆነች ነገር ነበራት። ምን ጎደለ? እንጃ ግን እንትን በቃ ሲሻና አንዱ እግሬ ብድግ ይላል። ኧረ እባክህ አንድ እግሬ እንደዚህ ብድግ ብቻ ይላል። በቃ አንዱ እግሬ። በጣም ይቅርታ ወንድም፣ የህክምና ስህተት ስላለ ነው። ፍሬውን ስንቀይር የውሻ ነው ያደረኩልህ። በእናትህ መናከሳት የውሻ ነው ቀይር ዘረሳ